ሐረግ ድራማ ክፍል 85 ያፌት በጣም ተናዷል። አንተ ቆሻሻ ነህ፣ እንዴት ነው በር ሳትዘጋ የምትወጣው? ይለዋል። ካገታቸው ሴቶች ውስጥ አንዷ ብቅ ብላ ማንነቱን አውቀዋለች። ይሄ የማይረባ እያለ በጣም ተናዷል። በላሁን ሂድና ሴቲቱን ልጅ ገትተህ አምጣልኝ፣ ሂዳ የሆነ ነገር ሳትላቸው ሳታብራራላቸው ቶሎ ብለህ ሂደህ አምጣልኝ ይለዋል። ልጅቷም እየሮጠች ከሴቶቹ ጋር ተደባልቃ እየተርበተበተች ምን ሆነሽ ነው? ምን አይተሽ ነው? እስኪ ንገሪኝ እያሏት አለቃው ወንድ ነው ሴት እያሉ ይጠይቋታል። ነገር ግን ሳትነግራቸው ይመጣባታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እንዲሁም የሌላ እምነት ተከታይ ወገኖቼ ሰላም ሰላም ብያለሁ። ከዛም ግትቶ ይዟት ይወጣል። እባክህ እያለችው ነበር፣ ግን ምንም ሊሰማት አልቻለም። ፍቃደኛ አልነበረም። በምትወዳቸው ቤተሰቦች ይዤሃለሁ እያለችው ነበር። ሴቶቹ እዚህ ይገሏታል። አሁን መጫወቻ ነው የሚያደርጓት፣ ለአውሬ ነው የሚሰጧት እያሉ ይላሉ። ፖሊሷ እና ሂዴን እና ዲናታ ትላለች። ግን እንዴት አድርገው ነው የሚያድኗት? ግን እንዴት አድርገን ነው የምናድናት? ትላለች። ና ቶሎ እንበልና እንያዝና እንቀጥቀጠው ትላቸዋለች። እነሱ ግን እንዴት ነው በአንድ ሰው ብቻ መሰለሽ እንዴ የምንጠበቀው? በጣም ብዙ እኮ ናቸው ይሏታል። ግን ደግሞ እኛ እናንተ ከገባችሁ ስንት ወር ሆኗችሁ ነው? ትላቸዋለች። ግማሾቹ አመት ሆኖናል፣ ግማሾቹ ከ5 ወር በልጦናል ይሏታል። እኛ ብዙ ሴቶችን አይተናል ሲደፈሩ፣ እንዲሁም ሲገደሉ፣ እንዲሁም መጫወቻ ሲያደርጓቸው፣ እንዲሁም ለጠባቂዎቹ መጫወቻ አድርገው ሲጥሏቸው ብዙ ሴቶችን አይተናል ይሏታል። ካለቃዎቹ አንዷ ያጎቷ ሚስት ነበረች። ነገር ግን እሷ በጣም ትል ነበረ፣ አዲናችኋለሁኝ እያለችን ነበር። ሬሳዋ ግን ወየት እንደደረሰ ትሙት ትኑር ሳናቅ ያችን ልጅ ሳንሰማ ቀረን። የሌሎቹን ግን ሲሞቱ ለቤተሰቦቻቸው አስረዱ ይሉን ነበር። ነገር ግን እሷን አስረዱ እንኳን ሳይሉን የት እንደጠፋች እስካሁን ድረስ አልሰማንም እያሉ ይሏታል። እሺ እና ታዲያ እየገደሉ የት ነው የሚወስዷቸው ብላ ትጠይቃቸዋለች። እነሱም ይሏታል ይገሉና ለጠባቂዎቹ ይሰጧቸዋል። ይወስዱና ጠባቂዎቹም አንድ ጎጆ ውስጥ ያጠራቅሙና ጅብ እንዲበላን ያጥሉናል። የተረፈውን ደግሞ ብዙ ከሆን ጎጆ ውስጥ እንዲያቃጥሉን ያረጉናል ትላታለች። ግን እንዴት ይሄን ሁሉ እንዴት አያችሁ? ትላቸዋለች። ግን አንቺን እንዴት አላሳዩሽም ይሄን ነገር ይሏታል። አረ ተነሱ፣ ይሄ ሰውዬ ተናዷል፣ ስለዚህ ቶሎ ራሳችንን እናዘጋጅ ትላለች። አንደኛዋ ተነስታ እሺ ይሻላል ብለው ተነስተው ይሄዳሉ። ፖሊሷ ምን ትላለች? በቃ የሄደችውን ልጅ የወሰዷት ልጅ ረሳናት ትላቸዋለች። የኔ እህት ህይወት እንደዚህ ትቀጥላለች ትላታለች። አንዷ ስትሄድ አንዷ ትተካለች። ይሄ ነው የኛ ህይወት እያለች ትላታለች። ፖሊሷ በጣም አዝናለች። ኩልትምትም ብላ ተቀምጣለች። እነሱ ግን ተፍ ተፍ እያሉ ነው፣ እየታገሉ ነው። እስከሚመጣ ድረስ እየተዘገጃጁ ይታያሉ። በጣም ትመለከታቸዋለች። ትኩር አርጋ እያየቻቸው ነው። ምን እንደሚሰሩ ምን እንደሚያደርጉ ታያቸዋለች። ተገርማ በጣም አዝናለች።
እነሱ ግን ይኳኳላሉ፣ ይቀባባሉ እስበሳቸው ቶሎ ቶሎ እያሉ ነው። በጣም ገርሟታል ፖሊሷ። እግሯን ጥፍጥፍ አድርጋ ነው የተቀመጠችው። እሷ ግን ምንም የምታደርገው ነገር አልነበራትም። እነሱን ነበር የምትመለከተው። አተኩራ ታያቸዋለች። ያፌት ልጅቱ ጋር ተገናኝቷል። እባክህ ይቅርታ አድርግልኝ፣ ለማንም ትንፍሽ አልልም ትለዋለች። ለማወቅ በጣም ጓጉተሽ ነበር አይደል ይላታል። እባክህን ይቅርታ አድርግልኝ፣ ለማንም አልናገርም፣ ያልከኝን ሁሉ ሰራለሁ ትለዋለች። ያልከኝን ሁሉ ለመስራት ዝግጁ ነኝ ትለዋለች። ድሮም እኮ ያዘዝንሽን ነበር የምትሰሪው ይላታል። እባክህን እያለች ትለምነዋለች። ግን እሱ ከምንም አልቆጠራትም። ምክንያቱም የሚያዝን አንጀት አልነበረውም። ጨካኝ ነው። እናቴ ሰማይ ነች፣ ታገኝሻት ሰላም በይልኝ ብሎ ልጅቷን ገደላት። አንተ ነግሬሃለሁ፣ እነዛ ደግሞ ለምን እንደቀሩ አጣራ ብሎ አንቋሹ ያባረረዋል ሰራተኛውን። በላሁን አሁን ጠባቂዎቹ እንዲወስዷት አድርግ ብሎ ይለዋል። እሺ አለቃ ብሎ ይሄዳል ሰራተኛው። በሌላ በኩል ቤዚ ስጦታ መጥቶላት እያየች ነው። ቆይ ይሄ ምንድን ነው ትለዋለች። አዲስ የተዋወቀችውን ልጅ። እረ እንዴት እንደሆንሽ ለማወቅ ያክል ነው ይላታል። እና ህይወት ውስጥ ምን ተይዞ እንደሚከሰት ልሽ ብዬ ነው ይላታል። እሺ በቃ ችግር የለውም፣ ግን አንቺ ደህና ነሽ ይላታል። እሷ ደግሞ አረ ምንም ነገር የለም ደህና ነኝ ትለዋለች። በቃ እኔ እናንተ መኪና ውስጥ እንዳወራን እንዴት ተነጋገርን ለማንም እንዳትናገር ብላ ቃል ታስገባዋለች። ነገር ግን ለምንድን ነው የማልናገረው? ግን አንቺ የአደጋ ጊዜ ደራሽሽ ማን ነው ከቤተሰብሽ ብሎ ይላታል። እሷ ደግሞ ለእኔ መልካም አሳቢዎች ቤተሰቦቼ ጨርሰው መልካም ያስቡልኛል። እነሱ ለራሳቸው በጣም አስቸጋሪ ሰዓት እያሳለፉ ነው፣ አስቸጋሪ ጊዜ እያሳለፉ ነው እያለች ትለዋለች። ጽዋን በደረሰባት አደጋ ምክንያት አባቷም እንደሞተ ምንም ነገር አታስታውስም እያለች ትለዋለች። ውይ በጣም ያሳዝናል፣ የምን ያህል ከባድ ነው እያለ ይላል እሱም። ለዛውም ቤተሰብ ማጣት ከባድ ነው እያለ አባት ማጣት በጣም ከባድ ነው ይላል። አመታቶች አለፉ አባቴን ካጣሁት፣ ነገር ግን እኔ ማየው እንዴት ትናንት ነው ይላታል። ቤዛ በጣም አዝናለች። እኔ በጣም ተስፋ ያልቆረጥኩትና ለፍቅር ስል ነበር ይላል። ፍቅር ማነች ብላ ትጠይቀዋለች። እህትህ ነች ወይስ ፍቅረኛህ ነች ትለዋለች። ፍቅረኛዬም አይደለችም እህቴም አይደለችም፣ ግን ደግሞ እሷ ከነ መፈጠሬ የማታቀኝ እኔ ብቻ ነበርኩ የማቃት ይላል። እናም ቤዛ በጣም ታዝናለች። ይገርምሻል ጫካ ሄጄ አንገተ ስር ገመዱን ሳስገባው ድንገት እሷ መታ አስጣለችኝ ይላታል። እና ታዲያ ለእሷ ስትል ነው መሞትህን የተውከው ትለዋለች። ቤዛ ደግሞ ወይ ፈጣሪ ሆይ ምን አይነት ጥያቄ ነው ግን ትላለች ራሷ ዞር ብላ። እኔ ብሞት የሚጨነቅልኝ ሰው ያለ አይመስለኝም እያለ ይላታል። ኢብን አሁን ወደ አንቺ ስመጣ ከእናቴ ተደብቄ መስሪያ ቤቱ በር ላይ አኑሬ ነው የመጣሁት ይላታል። የዚህን ያክል እያለች ትለዋለች።
ዳጊና ጽዮን ወደ ያፌት ያክስቱ ልጅ እየሄዱ ነው። ከዛም የኛ አስተማሪዎች እያለ ይቀልድባቸዋል። ብላክቦርድና ፓርከር ላምጣላችሁ ወይስ ምን ይሻላል እያለ ይቀልድባቸዋል። እናም ይሄ በጣም ደስ የሚል ለውጥ ነው እያለ ዳጊን ይነትፈዋል። ጽዮን ግን እየተዝናናችበት ነበር። ትሰማለህ፣ እኔ ስላንተ ብነግራት ኑሮ ወደ አንተ ሳይሆን ወደ እኔ ነው የምትሆነው ጽዮን እያለ ይለዋል። የምርህን ነው ትለዋለች። እሷ ደግሞ እኔ ካንተም ሆነ ከሱ ማወቅ ምንም ነገር አልፈልግም እያለች ስትለው ቀረብ እያለ ወደ እሷ እኔ እንዳንቺ አይነት ወኔ ያላት ጠንካራ ሴት እወዳለሁ ይላታል። ዳጊ በዚህ መሃል ግፍትር አድርጎ ይወረውረዋል። እናም በጣም ይናደዳል። ከዛም አንተ ጓደኛዬ ነህ ብዬ ነበር እስከ ዛሬ ዝም ብዬ የተቀመጥኩት፣ ነገር ግን አንተ ካሁን በኋላ በጭራሽ እንደ ጓደኛዬ አላይህም እያለ ነበር፣ እያስፈራራቸው ነበር። ነገር ግን እሱ ባስፈራራቸው ራሱ ወደቀበት። ምክንያቱም ድምፅ ሰጅለውት ነበርና በድምፁ ሲያሰሙት ፌንት ነቀለ። ጽዮንን አሁን ላይ ይኸውልሽ አቤል ማለት በጣም ጨካኝ ሰው ነው ይላታል ዳጊ። ከእድሜ ባነሱ ሴቶች እያታለለ አብሯቸው የቤተኛ ወንድ ነው እያለ ይላታል። እንዴት አንተ እንደዚህ ጨካኝ ጓደኛ ጋር ትኖራለህ? ትለዋለች። እናቴን የምትለውን ሰምቼ ነበር፣ መጥፎ ሰዎች ወደ ጥሩ ነገር ካልመራናቸው በዛው ይቀራሉ ትል ነበር እናቴ እያለ ይላታል። በጭራሽ እንደዚህ ማድረግ አልነበረብህም እያለችው፣ እኔ ግን እኔ ነኝ፣ የኔ ችግር ነው፣ የኔ ጥፋት ነው ይላል ዳጊ። ይሄንን ማመን አልነበረብኝም እያለ ይላታል። አሁን ግን በጣም አስጨንቀውታል፣ አናደውታል። እና አሁንስ እንዴት ነው? ወሬያችሁን አውረታችሁ ጨረሳችሁ? እያለ ይላል። ምክንያቱም በጣም ተናዶ ነበር። እኔ በጭራሽ እኔን አቤልን የሚያዘኝ ሰው የለም እያለ እየተጎረረ ነበር። ነገር ግን ስጅሉን ሲያሰሙት በጣም ይደነግጣል፣ በጣም ይናደዳል። ድንጋዩንም ዛፉንም በቦክስ እየመታ በጣም ተናዷል። ወይኔ አቤል እያለ በጣም ተናዷል። እሰራላችኋለሁ ይላል። በሌላ በኩል ቢኒና የዳጊ እናት ቁጭ ብለው እየሸጡ ነው። ገኒና ዳጊ ይቅርታ ስሙ